ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ዛሬ እንኳን ወደ እናንተ የመጣሁት አንድ ነገር ላካፍላችሁ ነው። እግዚአብሔር ስለኔ ያደረገውን ነገር ድንቅ ነገር ላካፍላችሁ ነው ወደ እናንተ ወደዚህ ብቅ ያልኩት እና ቁጭ ብዬ ሳስብ እግዚአብሔር ያደረገልኝ ብዙ ነገር ነው እና ለምን ትንሽ የቪዲዮ ለወገኖቼ አላስተላለፍም በሚል ነው ወደ እናንተ የመጣሁት ማለት ነው። እግዚአብሔር ያደረገልኝን መመስከር፣ ድንቅ ነገር የሰራልኝን መመስከር ለእኔ እድለኝነት ነው። ምክንያቱም እግዚአብሔር የሞትን አዋጅ ገልብጦ ሲያኖረኝ ለሌላ ሰው ትምህርት እንዲሆን ነው ማለት ነው። እኔ በዚህ ሃይማኖት ውስጥ አልነበርኩም። አሞኝ ነበረ። ካንሰር፣ የቅድመ ካንሰር ሕክምና 2 ዓመት ማለት ነው። 2 ዓመት አሞኝ ነበረ እና በየአመቱ ሕክምና ወስጃለሁ። በየአመቱ ሕክምና ወስጄ ከዛ ሁለተኛ ዙር ላይ እንዴት ያንቺ ህመም እንዴት ሕክምና ወስደሽ እንዴት አልተሻለሽም? ስለዚህ አሁን 3ኛው ላይ እስከ 6 ወር ድረስ አሁንም ካልጠፋ ተሰራጭቶ ስለሚሆን ሰውነትሽ ውስጥ ለዚህ ከ6 ወር በኋላ ተመርምረሽ ሰውነትሽ ከተሰራጨ ግዴታ ተቆርጦ መውጣት አለበት አሉኝ። ከዛ ውስጤ 3 ልጆች አሉኝ። ውስጤ ቢያዝንም በቃ ማለት ለሊት እንቅልፍ አልተኛም፣ መሞት ይመስለኛል። ከዛ ጸበል ምናምን ሞከርኩኝ ማለት ነው። ጸበልም ሄዳለሁ፣ ጸበልም ሞከርኩኝ። አንዳንድ ጊዜ ሰው የፊታችሁን ፊዚካሊ ያይና ሰውነታችሁን ያይና ህመማችሁን አይረዳላችሁ። ህመማችሁን የሚረዳላችሁ አንድ ፈጣሪ ብቻ ነው። ከዛን እንደዛ እያደረግኩኝ ምንም ልሻለኝ አልቻለም። እንግዲህ አንድ ቀን ብድግ አልኩኝና ድምፅ ሰማሁ። የጸሎት ድምፅ ሰፈራችን አካባቢ ነው፣ ኤፍታ ጸጋ ቸርች ማለት ነው። ዝም ብዬ ብድግ ብዬ ሻርፕ ሽፍን ብዬ ሄጄ ቁጭ አልኩኝ ማለት ነው ጥግ ላይ። በነቢዩ ዘሪሁን በኩል አልፎ እንዲህ ካንሰር ሲል በቃ ለካ እግዚአብሔር ያውቃል እንዴ፣ ማዳንም እውነት ያለው ለካ። በፊት እንደዚህ ፌክ ይመስለኝ ነበረ ማለት ነው። አልዋሻችሁ፣ ውሸት ይመስለኝ ነበረ። ማዳኑ ውሸት ይመስለኝ ነበረ። እንደዚሁ በቃ አለ አይደለ፣ በብር ምናምን ተገዝተው እንዲህ ምናምን በቃ ለራሳቸው እንትን ይመስለኝ ነበረ። እውነቱን አልደብቃችሁ፣ በእግዚአብሔር ፊት ምነግራችሁ ማለት ነው። ከዛ እንደዛ ብድግ አልክ ተነሻለኝና እንዲህ ካንሰር በሽታ እንዲህ የሰይጣን አሰራር በልብስ ላይ ተሰርቶብሽ ከ2 ዓመት በፊት እዚህ አልነበርሽም ሲለኝ የተናገሩ ነገር ሁሉ እውነት ነው። አሁን ቪዲዮ እኔ እንጃ ውስጥ የተነስተንሽ ተናገር ስላለኝ ነው የምናገረው ማለት ነው። ከዛም በኋላ ላይ ገባው ወደ ቤት። ለሱም እንዲህ ብዬ ለባለቤት የነገርኩት። ሁለታችንም በዚህ ሃይማኖት ውስጥ አልነበርንም። እሱ አሁንም በእርግጥ አይደለም፣ እኔ ብቻ ነኝ የተቀበልኩት። ከዛም በኋላ ላይ ምክንያቱም ያስፈራቸዋል። በቃ ከባድ ነው ህመሙን። እኔ ራሴ ብቻ ነኝ የማያውቀው፣ ማንም አያውቅልኝም ህመሙን ማለት ነው። ለካ እንዲህ ሲጫወትብኝ የነበረው አጋንንት ስራ፣ የሰው እጅ ስራ ነው እንጂ ይሄ እንትን አይደለም። እና ከዛም በኋላ ላይ አሁን ቀጠሮ አለሽ ለ6 ወር እንዲህ ያለኝ ያለው ነገር ሁሉ ነገረኝ ማለት ነው በእግዚአብሔር ፊት። ከዛን በቃ 6 ወር እስክደርስ ድረስ እንደ ነፍሰ ጡር ሴት ቀኔን መቁጠር ጀመርኩ። ከዛ ወረቀቱን አሁን አጋጣሚ ነው የቀረጽኩላችሁና አሳያችሁ ነበረ። ወረቀቱን አሁን ራቃ ያለ ቦታ አስቀምጬ ነው እንዲህ ገና እንዲህ አጋጣሚ ነው ራሱ ቪዲዮን ለመስራት የተነሳሳሁት ማለት ነው። ከዛም በኋላ ላይ 6 ወር ሞላ። 6 ወር ሞላ። ሄጄ ስታይ ሐኪሞች ተገረሙ፣ እኔም ተገረምኩ። በቃ ማለት እውነት ሊመስለኝም አልቻለም ማለት ነው። ተገረምኩ፣ በቃ ተደነቅኩኝ። ሐኪሞችም እንኳን ደስ ያለሽ እንኳን ደስ ያለሽ ሲሉኝ በቃ ነገ እንትን በሽታው የለብሽም አሉኝ። የወረቀት ምስክርነት ሰጡኝ። እግዚአብሔርን አመስግኑልኝ። እግዚአብሔር ድንቅ ነገር አድርጎልኛል። እና አንዳንድ ጊዜ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንዳይሆንብን። እግዚአብሔርን ነው የምላችሁ። ማዳን አጠገባችሁ ጋር ሆኖ እናንተ ሩቅ ቦታ አትሂዱ። እግዚአብሔር ነው የምላችሁ። እኔ እውነት ነው የምላችሁ እና በእግዚአብሔር ፊት ሆኜ ነው ይሄንን ምስክርነት የምመሰክረው። ይሄንን ቪዲዮ የሰራሁትም እንደኔ ለኔ የምትሰቃዩት ውስጥ ለውስጥ ህመም የምትሰቃዩት ማዳን የትም የለም፣ በእግዚአብሔር ቤት ብቻ ነው። የትም ቦታ አትዙሩ።
ማዳን በሱ እጅ ብቻ ነው ያለውና ወደ እሱ ቀረቡት። በቃ ድንቅ አምላክ ነው ያለን እኮ እኛ እግዚአብሔርን ድንቅ አምላክ ማለት ነው። እንደኛ በደል ሳይሆን እንደኛ ኃጢአት ሳይሆን እኛ ኃጢአተኞች ነን፣ እኛ በደለኞች ነን። እንደኛ ኃጢአት ሳይሆን እሱ በምሕረቱ ብቻ እኮ ነው በቃ በፍቅሩ አቅፎ ነው የያዘን እኔ ጌታ። ስለዚህ እኔ ምላችሁ ምንድነው ርቃችሁ አትሂዱ እባካችሁ። እኔ እውነት ኤፍታህ ጸጋ ቸርች ቤተክርስቲያን እዛ እውነተኛ አምላክ አለ። እውነት ነው የምላችሁ። አንዳንድ ጊዜ ትንቢት ሐሰተኞችም ሊኖሩ ይችላሉ። በእርግጥ ደግሞ ማለት ነው እንደዛውም ልክ ደግሞ የእግዚአብሔር መንፈስ ቅዱስ ያደረባቸው ማዳን በእነሱ የሚገለጥ እውነት በአይኔ ሰላየሁኝ እግዚአብሔር ምስክሬ ነው የምላችሁ። ማዳን በእግዚአብሔር እጅ ብቻ ነው ያለው። በሰው ላይ ሆኖ ደግሞ የሚሰራው ደግሞ እግዚአብሔር ነው። እግዚአብሔር ዘሩን እድሜ ጸጋ ይስጠው። እሱ ሳይሆን የፈወሰኝ የእሱ አምላክ ነው የፈወሰኝ እኔን። ነገር ግን እግዚአብሔር በሰው ላይ ሆኖ የሚጠቀሙ ስለሆነ እና ድኛለሁ። አምላክ ይፈውሶኛል እና ድንቅ ነገር ነው ያደረገልኝ። እነሱማ ሀሳባቸውማ ቆርጦ ለማውጣት ሰውነት ላይ ከተሰራጨ ቆርጠን እናወጣለን። ለምን ከአንዴም ሁለቴ ሕክምና ስለወሰድኩኝ ይጠፋ ነበረ በአንዴ። ያንቺ ግን ሊጠፋ አልቻለም ነው ያሉኝ። ያንቺ ሊጠፋ አልቻለም፣ ሁለቴ ወስደሻል። ከአሁን በኋላ ግን ሶስተኛ አይሰጥሽ። ቢታይና ሰውነት ላይ ከተሰራጨ ይቆረጣል ነው ያሉኝ። እና ምን አሰብኩኝ፣ በቃ ልጆቼን ጥዬ መሞቴ እንቅልፍ አይወስደኝም። ሌሊት ቁጭ ብዬ እሱን አስጨናንቀው እኔ በቃ መሞቴ እኮ ነው፣ እኔ በቃ እንዲህ መሆኔ እኮ ነው እላለሁ። አሁን ግን ለጥ ብዬ ነው የምተኛው። እግዚአብሔር ምን ብዬ ልንገራችሁ፣ ቃላት ያንሰኛል ለመናገር ማለት ነው። ስለዚህ እንደኔ ያላችሁ የተሰቃያችሁ ያላችሁት እግዚአብሔር ምን ፈውስ አለ በዛ ቤትና ሼር አድርጉላቸውና ይህን ቪዲዮ እንደኔ የተሰቃዩ ይላሉት እየታመሙ ላሉት በያክም ቤቱ ሃይማኖት አይጠይቅምና እግዚአብሔር ሙስሊም ሆናችሁ ኦርቶዶክስ ሆናችሁ ፈውስ በሱ ቤት ነው ያለውና መታችሁ አካባቢው ቀርሳ ነው የሚባለው እዛ አካባቢ መታችሁ ፈውሱን እንድታገኙ በእግዚአብሔር ፊት ጠይቃችኋለሁ። እውነት አንዳንድ ጊዜ ሰው ፎቅ ያያል ምን ያያል፣ ግን እግዚአብሔር ፎቅን አይደለም የሚያየው፣ ትልቅ አፓርታማ ወይንም ደግሞ መኪናን አይደለም የሚያየው፣ ልብን ነው የሚያየው። ልብን ብቻ ነው የሚመረምረው እሱ። እግዚአብሔር ምስክሬን ሆኜ ደግሞ ምነግራ በእሷ ላይም ሆነ በቃል ኪዳንም ላይም ሆነ በዘሪው ላይ እግዚአብሔር በጣም ይጠቀምባቸዋል። ብዙ ነገር ሆኖልኛል እኔ ማለት ነው፣ ዘርዝሬ ማልጨርሰው ነገር ሆኖልኛል እና እግዚአብሔር ድንቅ ነገር አድርጎልኛል። እግዚአብሔርን አመስግኑልኝ። እናንተም ተባረኩ። አመሰግናችኋለሁ።